ሰላም ወደ የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ሰላም ነን። ቤተሰብ ለዩቲዩባችን አዲስ የሆናችሁ ሰብስክራይብ ላይ እያደረጋችሁ ቤተሰብ እንሁን። ቤተሰቦቻችን ደግሞ ለምታበረታቱ ጠንክረው ለምትሉኝ ከልብ አመሰግናለሁ ማለት ነው። ቤተሰቦች ዛሬ ግን ትንሽ ጉንፋን አሞኛል። ለድምጼ በጣም ይቅርታ ጠይቃለሁ ማለት ነው። ቤተሰብ ዛሬው ቪዲዮ ጓደኛዬ ነው ፍራንክ የማረጋ ማለት ነው። አብረን እናረጋታለን። ጓደኛዬ ጋር ከዚህ 8 ወር ሰርተና ከዚህ ጋር ስትጣላ ሰውታ ነው የምትሰራው። ደግሞ ሁሌ ከዚህ የምትሰራት ጓደኛ አለች። እሷ ጋር በጣም እንዋደደው እንዴ ተጣልተናም ቢዩክን ፕራንክ ማረጋት ግን እሷ ጋር እንደማንጣት አቃለች ከሆነችልኝ ነው የምለው። እና ቤተሰቦቼ ምን እንደምትል አብረና ያለን ጓደኛ ጋር ጣልተና እሷን ወደ ሐኪም ቤት ይዘው አክደዋል እና ስለዚህ አስጠፍኝ አስወጭኝ በቃ ምናምን በጣም እንደተጨነኩኝ ምናምን ነገር ነው የምላት። እስኪ የምትለውን አብረን እንሰማለን ማለት ነው። እንደውልላት አታምነኝም፣ ካመነችኝ ደስ ይለኛል ማለት ነው። ሌላ ስልክ ተደወለብኝ። ተደውልላት ማለት ነው። ቤተሰቦች ያው ጓደኛዬ ስልክ አታነሳ የምታለቅስ አሻንጉሊት ምናምን ላክላት እንድታምነኝ ማለት ነው። እና ካመነችኝ ፕራንክ አረጋታለሁ። ወይ ደወለኝ። ሄሎ ሄሎ ድምፅ አይሰማም። ሄሎ አቤት ወርቄ እንዴት ነሽ? እንዴት ነሽ? ሰላም ነው? አለው ስሚ ወይዬ በጣም ደብሮኛል፣ በጣም አስጠልቶኛል። ድረሽልኝ ወርቄዋ። ምን ሆነሽ ነው? ወዴራ እኔን ይደብረኝ። ምን አስበሽ ነው? ምን ሆነሽ ነው? እንደ ወርቄዋ ውጪ በቃ። እኔ ምንም ነገር አለሽ ምቱ ያቢ ዛሬ ብቻ ውጪኝ፣ ዛሬም ብቻ ውለታው አይልኝ። አረ ስሞትልሽ። ምን ሆነሽ ነው? ምን ሆነ? ምን ተፈጠረ? ጓደኛዬ ጋር ጣልተን ማለት ነው። ሳላስበው በብርጭቆ መትቻ ደምታ ወዲያ ግን ቤት ይዘው አኪደዋል። ጓደኛዬ ጋር ሳኒ ለነ ቅድስት አንቺ ወይኔ አምላኬ እህቴ ያሶጭኛ አሁን ትታሰሪያለሽ ምናምን ነገር ወይም ቁጭ ቤት አሳክሚያለሽ ምናምን እየተባልኩ እንዲሞ ቁጭ ቤት ማሳከምበት ገንዘብ የለኝም። በዛ ደግሞ እስር ቤት እኔ በጣም ነው የምፈራው ታውቂያለሽ። አንቺ ምን ሆነሽ ነው? ጥሩ ልጅ አይደለሽ? እንዴት ተወደዱ አይደል? እንዴ ፕራንክ ሁሉ ምናምን እየሰራችሁ አይደል? እንዴት ተጣላላችሁ? ምን ሆናችሁ ነው? ወይኔ አምላኬ ሲጀመር ሴትዮቱን አስታናደኝ ነው። አንጣላም ነበር ያው አንዴ አንጣላም ብዙ አይደል ነበርንም ግን ደግሞ በጣም እኮ እንዋደዳለን እኮ የሚለው ለቪዲዮ ነው። እኔ ብዙም አልነበርኩም ግን ማለት ነው ያኔ ጧት ላይ ቆሻሻ ምናምን ነበርና ቆሻሻ አለ እሷን አትናገርም ሴትዮቱ እኔን ነው የምትናገረው። ለምን አላጸዳሽ ምናምን ነገር እያኩንተን ስላት አዛ እንዲ ፍት እንትን ዕቃ ብርጭቆ ምናምን እያጠብኩ ነበር የሻይ ብርጭቆ ስትመልስልኝ እኔ አርጌው አላውቅም። እኔ እንጃ ብቻ እኔ እንጃ ዛሬ ወይኔ እንዲጨነቀኝ ግንባሯ መጥቶ እጅ ሰው ረጉሩ ግንባሯ ምትታረኳ በብርጭቆ ምን ሆነሽ ነው? ወይኔ አረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንቺ ምን ሆነሽ ነው? እንኳን አይደለም ዱላ ቀርቶ አንቺ ስድብ መች ተሳደቢ ነበረ። ምኑ መጣብሽ እህቴ? ኧረ አላውቅም። አሁን ጊዜ እየተንቀጠቀጠ ነው። በስመ አብ ወርቄዋ አስወጪ። እኔ በቃ ማንንም እማውቀው የለኝም። እኔ በቃ አሁን እንድታስወጪ ነው የምፈልገው። ሐኪም ቤት ይዘው አክደዋን ሲመለሱ ሾርጣ ይወስድሻል እየተባልኩ ነው ወይም ደግሞ ታሳክሚያለሽ እየተባልኩ ነው። እኔ በቃ የማሳክምበትን ገንዘብ የለኝም። እኔ እስር ቤት ደግሞ በጣም የምፈራው መታሰር አልፈልግም።
ውድ ስለመውጣቱ ችግር የለውም። ግን ሳሚ ሰምታ አልሰማም። እኔ ግን አሁን በቃ አንቺ ንጋን እኮ ነው። ኧረ የኔ ውድ አንቺ ምን ሆነሽ ነው? ሳሚ በቃ ለሳሚ ልንገሩና ችግር የለውም። አሁኑ ነው ታክሲ ልከልሻለሁ፣ ትመጫለሽ። በቃ እንዳትናገሪ በቃ አስወጥቼው የምነግረው ከሰማሽ እንዲመታቀል ላይ የኔ ውድ እሱ ሳይሰማማ የማደርገው ነገር የለኝም። ሲጀመር እሱ መስማት አለበት። እሱ ከሰማ በኋላ ግን ችግር የለውም። ታክሲ ልከልሻለሁ አሁኑ ነው ማለት ነው። እሺ አይለኝም። እሺ አይልም። ታውቂያለሽ እኔ በቃ ፍሬና ሻንት ወርቄ አረ እኔ ወደ አንቺ አይባልም። ምን ሆነሽ ነው? እሱ ካልሰማማ ምንም የማደርገው ነገር የለኝም። እሱ ከሰማ በኋላ ግን ችግር የለውም። ምን የፈለግሽውን አደርግልሻለሁ። እሺ በቃ እሱ ስልኩ አለሽ? በቃ ሳመኝ። እኔም ደውለታለሁ። በቃ ስልኩ ላኪልኝ። ስልኩ የለኝም። እሺ ልክልሻለሁ። አሁን ደውይለትና አሁን እሺ አለ። እኔ ምንም ጨርቄ ምንም ማለትም እኔ በቃ ወጥቼ ነው ብዬ እንትን የምለው። አረ እኔ ወደ ወጥቻ አይባልም። አንቺ ምን ሆነሽ ነው? ሰው ባለበት ሀገር አንቺ ብቻሽን የምትወጪ ምንድን ነሽ? ችግር የለውም። በቃ እሱን ያሳምነዋለሁ። ስልኩን ላኪልኝ፣ ደውለትና ያለውን ነገር እነግረውና በቃ እንደዚህ ስለሆነ ብዬ እነግረዋለሁ። ከዛም በኋላ ትመጫለሽ። በቃ ልክልሻለሁ። አሁኑኑ ትመጫለሽ። አታስቢ፣ አትጨነቂሽ። እኔ ወድ ይኸው አንዳንዴ ማለት እኔ አንቺ ከሰው ጋርም አትጣይም፣ ደግሞ ተዋደዱ ነበረ፣ ጥሩ ነበራችሁ። እንግዲህ አንዳንድ ቀን የመጣው ሰይጣን ከባድ ነው። ብቻ ይሁን እስኪ ብቻ አሁን አትጨነቂ በቃ ሴትዮቱ በጣም ትናል። በቃ ለጓደኞቿ ምናምን እየደጎ የምትናገሩ አልኩ እኔ እንጃ። በቃ ምላሴ እኮ እግሬ ምናምን ነገር ትስስር ነው። እንደ ደነገጥኩኝ ደቆርቶብኝ ነበር። እንደ ወይኔ ዛሬ ነው ስደነግጭ አውቀድሻል። እንኳን እንደዚህ አይነት ነገር በእናትሽ ብቻ በጣም ከባድ ነው። አንዳንዴ እንግዲህ ያጋጥማል። ምንም አይደለም። በቃ አሁን አትጨነቂ። ለሳሚ ግን አንቺም ብትነግሪው ጥሩ ነው። እኔ እሱ በቃ ማለት ያኔ ያሳክሚ ምናምን ነው እንጂ የሚለው እንደወጣ እንደማይፈልግ ታውቂያለሽ። አንቺ ጋር እንውጣ ምናምን ሰው ይሻላል ማለት በፖሊስ ከምትያዩ ችግር ላይ ከሆንሽ እሱ ይሄ ነው አይልሽም። ሲጀመር በቃ እኔ አሳምነዋለሁ፣ እነግረዋለሁ። ስልኩን ላኪልኝና እነግረውና በቃ እንድትመጪ አደርግሻለሁ። አታስቢ። እሺ እንግዲያውስ በቃ ደውይለት፣ ስልክ ቁጥሩን እንድስጥሽ። ሉሚን ወዲ ግን አትጨነቂሽ፣ ምንም አትሆንም ልጅቷ ራሷ ወይ ምንድን ነው? ምን ነው እሷ ብቻ ፍራንክ ትሆናለህ? ሀቢብቲ ፍራንክ አረፍሽ። ምን ትመስያለሽ? አቦ ቻው። እኔ እውነትሽን ነው ብዬ በስመ አብ ወወልድ ወመንፈስ ቅዱስ እንዴት እንዳስደነገጥሽ ምን ትመስያለሽ? ቤተሰብ ስልኩን ዘጋችው ምስኪን። ያው ደንግጣለች፣ ዘግተዋለች ስልኩን። እስኪ ልደውልላት መልሼ። የኔ ውድ ጓደኛ በጣም ነው የምንወዳት ማርያም፣ በጣም ከምላችሁ በላይ ማርያም በጣም ነው የምንወዳት ጓደኛዬ። 8 ወር በጣም አብረን የሰራነው ግን እኔ እንጃ ማርያምን ከእናቴ ምንም አልለያትም። እስቲ ቆይ መልሼ ልደውልላት። ማሩ ወይኔ ወድ ምን ፈለግሽ? በጣም ይቅርታ። ለምንድን ነው ስልኩን ዘግይብኝ? እንት መስያለሽ አቦ አንቺ እኔ ስራዬን ትቼ ቆሜ እኮ ነው ድረሽልኝ ስትይ ይሄ ነው። አንቺ ትቀልጅብኛለሽ እንዴ? እኔ አንቺ መቀለጃ ነኝ? ይሄ ነው ውድ ጓደኛ። ለማንኛውም ፍራንክ አድርጌሻለሁ። ፍሬነሽን ብቻ ነበር ፍራንክ ማረጋት። ያው አግኝቼሻለሁ ዛሬ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አንቺ በማይቀለድ እኮ አይቀለድም። በዚህ ትቀልጃለሽ አሁን ታዲያ በምን ብለሽ በምን ፍራንክ ትሆኝልኛለሽ? አደነግጭልኝማ። ብዙ ቀን አስቤያለሁ ግን እንደማደነግጭልኝ ስለማውቅ በዚህ መጣሁ። ማርያም ሳሚ ሳይነገር ስንት እየመጣ ነበር። ስሚ ወርቄ ሳሚ ሳይነገር ያልገባበትን ስትይ ሳቄ እንደመጣ ማርያም ልስቅ ነበር። ሳሚ ሳይገባልኝ ልጄ ልበልልሽ ተሳክቶልሻል? የለም ተሳክቷል። ለማንኛውም ያው ዩቲዩብ እየሰራሁብሽ ነው። ቤተሰቦች የተሰማሽ ንገሪያቸው። ከባድ ነው።
አይ እንዲህ ግን አይደረግም። አንቺ ምን አስበሽ ነው? እውነት ሰውን ማስደንገጥ ምን ይሉታል? አንቺ ወይ በረሬ እንዳሞራ አልመጣልሽ። ምን አስበሽ ነው? በስማ ምን ይብብርጭቆ አላረገውማ። ግን እንዴት አታረጊውም? በስንት ሰዓት እንዲም ፈራታቂ የለው። በስማ ምን ያላረገውም ነበር። አንቺ ምን አስበሽ ነው? አማርኛ ይጠፋብኛል እኮ አንዳንዴ። በነገራችን ላይ የኔ ምስኪን አይዞሽ በቃ የአንቺ ሰብስክራይብ እንደው ቆይ ግን ምኑን ከምኑ አድርጋችሁ ነው ቆይ እንደዚህ ደውላችሁ የምታወሩበት የምትቀርጹት? ስልክ ሌላ አዲስ ስልክ ገዝተሽ ነው እንዴ? አዎ ዩቲዩብ ከፈለኝና ገዛሁኝ። ውድ ቤተሰቦቼ ቪዲዮ ተሳክቶልኛ የዛሬው ፍራንክ ያው ኔትወርክ ብዙ እየተቆራረጠ ብዙ አይሰማትም። ያው ባሉካሽን ሳላስፈቅድ አላስወጣሽም ማለችኝ። አስፈቅጄ ግን አስወጣሻለሁ እያለች ነበር። ያው ተሳክቶልኛል። አስቀድሚ የሚያለቃቅስ ምናምን አሻንጉሊት ስለላኩላት ነው። ታረጊኛለሽ ብላ ደግሞ አታስብ ነበር። ውድ ቤተሰቦቼ ቤተሰብ ያልሆናችሁ ቤተሰብ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ካሉኝ አበረታቱኝ። በተለያየ ቪዲዮ እመጣለሁ ማለት ነው። የዛሬው ቪዲዮአችን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ ድረስ ደህና ሁኑልኝ ቤተሰቦቼ። ወዳችኋለሁ። ባይ ባይ።